ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ይዘንላችሁ የመጣነው 1v4 ክላሽ ነው እና ከፎሎወሮቼ ጋር ነው የጮት ነው እና ቪዲዮውን መከታተላችሁን አትርሱ። ይኸው እዚህ ጋር እለው ደጁን ደስተናታት ከዛ ትንሽ ቆየን ምናምን ይኸው እዚህ ግሩ ዘግቶ እየረዳው ነበረ። ትንሽ እየተቃጠልኩኝ ነበረ። እዚህ ጋር መጥቼው እንዴት አልሞተም። በጣም ተመሳጥቼ ነበረ እዚህ ጋር ራሱ። ከዛ እዚህ ጋር ትንሽ ቆይቼ ልጁን የመቱት ምትዩት ጋይስ። ማንም እንደዚህ አይመታም። ፕሮ ፕሌየር እኮ ነኝ እኔ አደላችሁ። በስማ እና እንደተመቻችሁ ተስፋ አደርጋለሁ። ቪዲዮን ተከታተሉት በጥሞና። አመሰግናለሁ። እና እዚህ ጋርም ትንሽ እየመኳከር ነበረ። በሚያሳዝን ሁኔታ በዝውን ገለውናል። አይ ከዛ ሁለተኛው ራውንድም ክለች እናደርጋለን ብለን አስበን ደፉን አዘንን ትንሽ ምናምን። እዛ ሶስተኛ ራውንድማ እንጨርሳቸዋለን ምናምን ብለን ሰግጠን እየጮትን እንደገና ሲያስጠላ በቃ ካምባክ ምናምን ብለን ሰግጠን እየጮትን አሁን የምንገኘው እና ካምባክም አድርገንዋል። ይህን ጨዋታ ያው እየሞከርን ነው እና የሚገርም ምት እዚህ ጋር መታን። ከዛ በኋላ እቺንም እያስጨነቅናት ነው። ትንሽ እየተረበተበታ ነው ልጁ። ያው በችሎታዬ ነው አምናለሁ። እዛ እዚህ ጋር የመታሁት ምት እንዴት እንዳልሞታ አላውቅም። ዳሜጅ ነው መሰለኝ። ከዛ እዚህ ጋር መታሁት ሞተ። እዛ ሶስተኛው ኢኔሚ መጣ አዛገኝ። በቃ ስንት ሰዓት ሙሉ ስሞክርበት በጣም ሲሸፋፈን ነበረ። ግን እንደምንም ቢሆን እዚህ ጋር መተነዋል እና ምቴንም ሬት አድርጉልኝ። ከዛ ከ10 ሬት አድርጉልኝ። ከዛ የመጨረሻ ማለት ሶስተኛ ራውንድ ገባን እና ይሄው እሱንም እየጮተን ይገኛለን። በዚህኛው ራውንድ ደግሞ 4v1 ክላሽ አድርገናል እና አሪፍ ፐርፎርም አድርገናል። በቪዲዮን ተከታተሉት በጥሞና። ይሄው እዚህ ጋር አንዷን እልው አረግናት። ከዛ ወደ ሁለተኛው እየሄድን ነው። ከዛ ሁለተኛው ስንሄድ በዞን የሞተው ልጅ ነበረ ቅድም እና እሱን መጀመሪያ እንግደለው ብለን ገደል ነው። ከዛ ሶስተኛው ኢነሚም እዚሁ ሽቡ እያለች ነው፣ ግን ከን እጅ አታመልጥም። ሶስተኛው ኢነሚ እሷንም ልንገላት ነው እና እንደዚህ መተን ገለነዋል እና እንደገና አራተኛው ኢነሚ አንደኛው ኢነሚ ደግሞ ተነስቷል በሚያስጠላ ሁኔታ። ይሄንንም ድፍት አድርገናል። አራተኛው ኢነሚ አላቆየነው ሚዘን እልውነው ያደረግነው እና ጠብቁት። ይሄ ምት ማየት አለባችሁ። አራተኛ ኢነሚ እስኪወጣ እየጠበቅን ነው። ልጥፍ አድርገነዋል እና በዚህ ራውንድ 5 ኪል ነው የገደልነው እና ሬት አድርጉ ጨዋታዬን። በዛ ወደ አራተኛው ራውንድ እንሄዳለን እና በቃ ካምባክ ሊሰራ ነው ምናምን ብዬ እየተደሳሰትኩ እዚህ ጋር የሰሩኝን ስራ እዩ ጋይስ። በእናትህ እንዴት እንደተቃጠልኩ ይኸው በስመ አብ። ለማንኛውም ሰብስክራይብ አድርጉ።